እስቲ ያስቡት አንድን ቤት ሰርቶ ለመጨረስ ስንት ዓመት ይፈጃል? የሲሚንቶ ቡድን፣ የሰራተኛ ድካም፣ የገንዘብ ብክነት። ቤት መስራት በኢትዮጵያ ውስጥ እንደ ትልቅ የህይወት ፈተና ሆኗል። ቤት ይገነባል፣ ግን የሁሉ ታሪክ ሊሆን ነው ብላችሁ ታምናላችሁ? ጠዋት ባዶ መሬት የነበረ ቦታ ማታ ስትመለሱ ሙሉ ቤት ተገንብቶ ቢጠብቃችሁስ? ልብ ወለድ አይደለም። አሜሪካ ወይም ቻይና ሳይሆን እዚሁ አዲስ አበባችንና ክልል ከተሞቻችን ላይ የገባው አዲሱ የስሪዲ ሃውስ ፕሪንቲንግ ቴክኖሎጂ ተአምር ይህንን እውነት አድርጎታል። ብሎኬት መደራረብ ቀረ። ዛሬ ኮንስትራክሽን ኢንዱስትሪውን የገለበጠውን ዋጋው ለኪስ የማይከብደውን እና ለኢትዮጵያ ቤት ችግር ብቸኛ መፍትሄ የተባለውን ቴክኖሎጂ ይዤላችሁ ቀርቤያለሁ። ይህ ቪዲዮ ካለቀ በኋላ ስለ ቤታችሁ ያላችሁን ህልም መቀየሩ አይቀርም። እንዴት ይሰራል? ስንት ያወጣል? እውነት ጠንካራ ነው? ሁሉም መልስ አለኝ። እንዳያመልጣችሁ። ወደ ቪዲዮ የኢንኦርጋኒክ ኢንዲኮን ላይክ፣ ሼር ስለምታደርጉ ከልብ አመሰግናለሁ። አብራችሁን ቆዩ። በቅድሚያ ግን ይህ ማሽን እንዴት ነው የሚሰራው? እስቲ አንድ ቀላል ምሳሌ እንውሰድ። ሁላችሁም ኬክ ሲጋገር እናውቃለን። ኬክ ሰሪው ክሬሙን በከረጢት ይዞ እየጨመቀ በኬኩ ላይ ቅርጽ ያወጣበታል አይደል? የስሪዲ የቤት ፕሪንቲንግ ልክ እንደዛ ነው። ልዩነቱ እዚህ ጋር ክሬም ሳይሆን የምንጠቀመው ላቭካሪት ወይም ልዩ የሲሚንቶ ውህድ ነው። ይህ ውህድ እንደ ተራ ሲሚንቶ ውሃ እስከሚመጣው መጠበቅ አይፈልግም። ማሽኑ አፍስሶ ልክ ማለፍ ሲጀምር ወዲያውኑ ይደርቃል፣ ይጠነክራል። ለዚህ ነው ሌላው ንብርብር ሌየር በላዩ ላይ ሲደረብ የማይፈርሰው። ሂደቱ የሚጀምረው ከኮምፒውተር ነው። አርክቴክቱ ቤቱን በስሪዲ ሶፍትዌር ይስለዋል። ከዚያ ያንን ፋይል ለፕሪንተሩ ይሰጠዋል። ፕሪንተሩ ልክ እንደ አንድ ታዛዥ ሮቦት ያለምንም ስህተት ሚሊሜትር ሳይዛነፍ ግድግዳውን ከታች ወደ ላይ ይገነባዋል። ለበርና ለመስኮት የሚሆን ቦታ ሲደርስ ማሽኑ ራሱ ክፍት ቦታ ይተዋል። የኤሌክትሪክ እና የውሃ ቱቦዎችንም ግንባታው እየተካሄደ እያለ አብረው ይቀበራሉ። ይህ ማለት ግድግዳው አልቆ ሲሚንቶ እስኪደርቅ 21 ቀን መጠበቅ የለም። ግድግዳው ዛሬ ተገንብቶ ነገ ጣራው መጫን ይችላል። ይህ ፍጥነት በኮንስትራክሽን ታሪክ ታይቶ አይታወቅም። እሺ ወደ ራሳችን ወደ ኢትዮጵያ እንምጣ። ለምንድን ነው ይህ ቴክኖሎጂ ለኛ ቅንጦት ሳይሆን ለመኖር የሚያስፈልገን? ሁላችንም እንደምናውቀው አዲስ አበባን ጨምሮ በሀገራችን ክልል ከተሞች የቤት ችግር የራስ ምታት ነው። አንድ ወጣት ተመርቆ ስራ ይዞ ገንዘብ አጠራቅሞ የራሱን ቤት ለመግዛት ያለው እድል ምን ያህል ጠባብ እንደሆነ እናውቃለን። ብሎኬት ተወደደ፣ ሲሚንቶ ጠፋ፣ የሰራተኛ ውድነት፣ ይህ ሁሉ ተደማምሮ የቤቱን ዋጋ ሰማይ አድርሶታል። የስሪዲ ፕሪንቲንግ ቤት እዚህ ጋር ነው የሚደርስልን። እስቲ አስቡት፣ በአሁኑ ሰዓት አንድን ቤት ለመገንባት ከሚያወጣው ወጪ ውስጥ እስከ 40 እና 50 በመቶ የሚሆነውን ብንቀንስስ? ይህ ቴክኖሎጂ ይህንን ማድረግ ይችላል። እንዴት? አንደኛ የሰው ኃይል ይቀንሳል። በአንድ ሳይት ላይ 30 ግንበኛ 30 አናጺ ከሚያስፈልገን ማሽኑን የሚቆጣጠሩ 3 ባለሙያዎች ብቻ ይበቃሉ። ሁለተኛ የቁሳቁስ ብክነት የለም። በተለመደው ግብዓት ብዙ አሸዋና ሲሚንቶ፣ ጠጠር፣ ብረት ይባክናል። ማሽኑ ግን ለግድግዳው የሚያስፈልገውን ልክ ብቻ ነው የሚጠቀመው። ሶስተኛው ጊዜ ደግሞ ገንዘብ ነው። በ6 ወር የሚሰራ ቤት በሳምንት ውስጥ ሲያልቅ የፕሮጀክት ማኔጅመንት ወጪ በከፍተኛ ሁኔታ ይቀንሳል። ሶስተኛው ብዙዎቻችን አሁን በልባችሁ አንድ ጥያቄ እያብላላችሁ እንደሆነ ገምታለሁ። ብዙ ሰው የሚጠራጠረው ክፍል እዚህ ጋር ነው። ነገሩስ ጥሩ ነው፣ ግን ይህ ቤት እንደ ድንጋይ ቤት ይጠነክራል? ዝናብና ፀሐይ ይቋቋማል ብሎ ይጠይቃሉ። መልሱ አጭርና ግልጽ ነው። አዎ፣ እንዲያውም ይበልጣል። እነዚህ ቤቶች የተሰሩት ተራ ሲሚንቶ አይደለም። የሚጠቀሙት ውህድ እስከ 6000 ፓውንድ ፐር ስኩዌር ኢንች የመሸከም አቅም አለው። ተራው ኮንክሪት ግን ብዙ ጊዜ ያለው አቅም 3000 አካባቢ ነው። ይህ ማለት የስሪዲ ቤቶች ጥንካሬ ከመደበኛው ቤት በእጥፍ ይበልጣል ማለት ነው። በተጨማሪ ማሽኑ የሚሰራው በዚግዛግ ፓተርን ወይንም በውስብስብ ቅርጻቅርጽ ስለሆነ የመሬት የመሰንጠቅን የመቋቋም አቅማቸው ከፍተኛ ነው። አሜሪካና ጃፓን ውስጥ ለመሬት መንቀጥቀጥ በሚጋለጡ አካባቢዎች ሳይቀር እነዚህ ቤቶች እየተገነቡ ያሉት ለዚህ ነው። ስለዚህ ስለ ደህንነትና ጥንካሬ ምንም ስጋት ሊገባችሁ አይገባም። ይህ ቴክኖሎጂ በኢትዮጵያ በስፋት ሲሰራበት እስቲ ይታያችሁ። መንግስት ወይም አልሚዎቹ ሪል ስቴት አልሚዎቹ ይህንን ማሽን ተጠቅመው ሰፋፊ የጋራ መኖሪያ ቤቶችን በአጭር ጊዜ ሊገነቡ ይችላሉ። ከከተማ ወጣ ብለን ደግሞ እጅግ ዘመናዊ የሆኑ ቅርጻቸው ክብና
ቅጠል የሚመስሉ ውብ የተጠማዘዙ ቱሪስት ማረፊያዎችን፣ ሎጂዎችን መስራት እንችላለን። ድሮ እንዲህ አይነት ቅርጽ ያላቸው ቤቶችን ለመስራት በጣም ከባድ ነበር። አሁን ግን ለፕሪንተሩ ቀላል ስራ ነው። ይህ ብቻ አይደለም። ይህ ቴክኖሎጂ ለወጣቶች አዲስ የስራ እድል ፈጠራ ነው። አዲስ ትውልድ ማሽኑን ኦፕሬት ማድረግን ይማራል፣ የ3D ዲዛይን መስራትን ይማራል፣ የኬሚካል ውህዶችን ማዘጋጀት ይማራል። አካፋና ዶማ ይዞ ከመቆፈር ወደ ላቀ ቴክኖሎጂ የሚደረግ ሽግግር ነው። ውድ የቻናሌ ቤተሰቦች ዛሬ ያየነው ነገር የሩቅ ህልም አይደለም። ዓለም በዚህ ፍጥነት እየሄደች ነው። እኛም እንደ ሀገር ከዚህ ባቡር መቅረት የለብንም። 3D ፕሪንቲንግ ሃውስ የኢትዮጵያን የቤት ችግር ለመቅረፍ ቁልፍ መፍትሄ የመሆን አቅም አለው። ምናልባት በቅርቡ የገባው ከዛሬ 2 ሳምንት ወይ 3 ሳምንት አካባቢ የገባው ማሽን ለኢትዮጵያ ትልቅ ተስፋ ይሆናል። እናንተስ ምን ታስባላችሁ? በዚህ ቴክኖሎጂ በተሰራ ቤት ውስጥ መኖር ትፈልጋላችሁ ወይስ አሁንም የድንጋይ ቤት ትመርጣላችሁ? ሐሳባችሁ ኮሜንት ላይ ጻፉልኝ። ስለሰጣችሁኝ ጊዜ አመሰግናለሁ። ላይክ ሼር ስለምታደርጉ ከልብ አመሰግናለሁ። ሌሎች እንዲደርስ ሼር አድርጉልኝ። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።